ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንዴት ሰነበታችሁ? እኔ እግዚአብሔር የተመሰገነው ፍጹም ሰላም ነኝ። ዛሬ በዚህ ቪዲዮ ላይ ማንም ሰው የማይነግራችሁን ከዜሮ ተነስታችሁ ሀብታም የምትሆኑባቸውን 5 ሚስጥራዊ ሙያዎችን ወይም ጥበቦችን የምነግራችሁ ይሆናል ማለት ነው። እናንተ ለወደፊት የቢዝነስና የቴክኖሎጂ ዓለም ለመቀላቀል ካሰባችሁ ይህ ቻናል እናንተ ነው ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁ ነባር ሰዎች ቪዲዮውን ሼር እና ላይክ በማድረግ ጀምሩ። አሁን ወደ ቪዲዮ እንሄዳለን ማለት ነው። አብራችሁን ቆዩ። እንግዲህ ክቡራን የቻናሌ ቤተሰቦች የመጀመሪያው የሽያጭ ጥበብ ወይም ሙያ ወይም ችሎታ ይባላል ማለት ነው። መሸጥ ማለት እንግዲህ ዓለም የምትሽከረከርበት ዋና ሞተር ነው ማለት ነው። ብዙ ሰው መሸጥን እንደመለመን ነው የሚያዩት፣ ነገር ግን ሀብታሞች መሸጥን እንደ ስልት ማስተላለፍ ነው የሚያዩት ማለት ነው። ከፍተኛ ዋጋ ያላቸው ለምሳሌ እንደ ሪል ስቴት፣ ጄቶችን፣ ትላልቅ ሶፍትዌሮችን መሸጥ ማለት ክሎዚንግ ማለት ነው ማለት ነው። ውድ ቤተሰቦች በዚህ የሽያጭ ጥበብ ገንዘብ እንዴት ይገኛል ልትሉ ትችላላችሁ። እውነታው ግን ሽያጭ ላይ የመንግስት ደሞዝ የለም፣ ያለው ከሽያጭ የሚገኝ ኮሚሽን ብቻ ነው ማለት ነው። ለምሳሌ 50 ሚሊዮን ብር የሚያወጣ ህንጻ ብትሸጡ 2% ኮሚሽን ብታገኙ 1 ሚሊዮን ብር አገኛችሁ ማለት ነው። ይህ ማለት በአንድ ቀን ማለት ነው። ይሄን ደግሞ ወደ ወርና ወደ አመት ብትቀይሩት 10 ሚሊዮን ብር ከዛም በላይ ማግኘት ትችላላችሁ ማለት ነው። ይሄ ደግሞ ዘመናዊ ጥበብ ነው ማለት ነው። የሽያጭ ጥበብ የለመደ ወይም የተጠበበ ሰው በረሃ ውስጥ ቢጣል እንኳን በትክክለኛው ሀብታም ሆኖ ይወጣል። ምክንያቱም ሰዎችን ማሳመን ማለት ከዓለም በላይ ውድ የሆነ ክህሎት ስለሆነ ማለት ነው። ሁለተኛው በአጭር ጊዜ ገንዘብና ሀብት የምታገኙበት ጥበብ የንግግርና የማሳመን ጥበብ ወይም ችሎታ ነው። የንግግርና የማሳመን ጥበብ ሌላኛው እጅግ ተፈላጊ የሆነ ብዙ ገንዘብ የምታፍሱበት በአጭር ጊዜ ውስጥ ህይወታችሁ የሚቀየርበት ችሎታ ነው። በዚህ ሙያ ወይም በዚህ ችሎታ ውስጥ ዋና ቁልፉ ነገር የተመረጡ አነቃቂ ቃላቶችና ንግግሮችን እየተጠቀማችሁ ማውራትና የሰዎችን ስሜት መቆጣጠር ከቻላችሁና የዚህ ክህሎት ካዳበራችሁና ካላችሁ እንኳን ገንዘብ ይቀርና እንኳን ሀብት ይቀርና ለሀገር መሪነትም ትታጫላችሁ። ውድ ቤተሰቦች አስተውላችሁ ከሆነ ታላላቅ መሪዎችና ቢሊዮነሮች ህዝብን የማሳመን ችሎታ አላቸው። በዚህ ክህሎት ብቁ ከሆናችሁ ተጽዕኖ ፈጣሪ ዝነኛ ሰው በመሆን ሰዎች እንዲከተሏቸውና እንዲያምኗችሁ ማድረግ ትችላላችሁ። ሌላው ቢቀር ትልቅ ስህተት ብትሰሩ እንኳን ሰዎች ሁሌም ልክ ናችሁ ብሎ እንዲያስቡ ማድረግ ትችላላችሁ ማለት ነው። በዚህም ደግሞ ከዝናችሁ ቀጥሎ ደግሞ ገንዘብና ሀብት በራሱ ይከተላችኋል ማለት ነው። ሶስተኛው ብዙ ገንዘብና ሀብታም የምትሆኑበት ጥበብ ወይም ችሎታ የገንዘብን ስነልቦና መረዳት ነው። ውድ ቤተሰቦች ብዙ ገንዘብ ማግኘት፣ ብዙ ገንዘብ መሰብሰብና ብዙ ገንዘብ ባንክ ላይ መቆጠብ በአጭር ጊዜ ውስጥ ሀብታም የሚያደርግ ይመስለዋል። ነገር ግን ገንዘብ መቆጠቡና ገንዘብ መሰብሰቡ ትክክል ቢሆንም አሰራሩ ግን ልክ አይደለም። ምክንያቱም ዓለም አቀፋዊና ሀገራዊ የገንዘብ ኢኮኖሚያዊ ፖሊሲዎችና ማሻሻያዎች ባንክ ውስጥ ያለውን ወይም እጃችን ውስጥ ያለውን የገንዘብ የመግዛት አቅም እንዲቀንስና አልፎ ተርፎም ደግሞ እንዲጨምር ስለሚያደርጉ በቀላሉ ለኪሳራ እንዳረጋለን ማለት ነው። በተለይም ደግሞ አሁን ባለው የሀገራችን ኢኮኖሚ ፖሊሲ የሀገራችን ብር እየወረደ ዶላርና ዩሮ ደግሞ እየጨመረ ባለበት ሰዓት ገንዘብን በኢትዮጵያ ብር ኖት ማስቀመጥ እጅግ አደገኛ ነው። ስለዚህም ለዚህ ዋነኛ ብላት ደግሞ የሀገር ውስጥን ገንዘብ ወደ ዶላር ወይም ወደ ዩሮ ቀይሮ ማስቀመጡ የተሻለ ይሆናል ማለት ነው። ውድ ቤተሰቦች ከሁሉም የተሻለው ነገር የገንዘብን ስነልቦና ተገንዝቡ አስፈላጊውን የገንዘብ ማምረቻ ማሽኖችና ዘዴዎችን በመተግበር ከሁሉም የተሻለ ይሆናል ማለት ነው። አብዛኛውን ጊዜ እኔን ጨምሮ ገንዘብ የሌለን ድሃ የምንባል ሰዎች ገንዘብ ለማግኘት ሌት ተቀን እንግራለን እንዳክራለን። ለምን ካላችሁ እኛ የገንዘብን ስነልቦና ስለማናውቅ፣ ቅድም እንዳልኩት እኛ ድሃ የምንባል ሰዎች ገንዘብ ስነልቦና ስለማናውቅ ገንዘብ ለማግኘት ሌት ተቀን እንዳክራለን። በጣም ጥቂት የሚባለው ነገር ግን የገንዘብ ስነልቦና የተረዱ ሰዎች ግን በተለምዶ ሀብታሞች የምንላቸው ሰዎች ግን ገንዘብ ለማግኘት ሳይሆን ገንዘብ እንዲሰራላቸው የተለያዩ ሲስተሞችን ይጠቀማሉ። ውድ ቤተሰቦች የገንዘብ ስነልቦና ማወቅ ማለት አሴት ወይም ገቢ የሚያመጡና ሊያቢሊቲ ወይም ወጪ የሚጠይቁ ነገሮችን በመለየት በአጭር ጊዜ ውስጥ ጊዜ ሳያባክኑ ሀብታም የሚያደርጉ የኢኮኖሚና የንግድ አሰራሮች ላይ የተመሰረተ ይሆናል ማለት ነው። የገንዘብ ስነልቦና የተረዳ ሰው ጥሬ ገንዘብ ባንክ ቤት አያስቀምጥም። ይህ ስራ የሚያገኘውን ገንዘብ ወዲያው ወደ አክሲዮን፣ ወደ ንግድ፣ ወደ ሪል ስቴት በማዞር ወይም በፍጥነት ዋጋቸው የሚጨምሩ እቃዎች ገዝቶ በማቆየትና ወዲያው በመሸጥ የገንዘብ ፍጥረቱ ማለትም ገንዘባችሁ በአመቱ ስንት ጊዜ ተገልብጦ ትርፍ አመጣ የሚለው በማወቅና በመጨመር የተመሰረተ እጅግ ወሳኝ የሆነ በአጭር ጊዜ ውስጥ ሀብታም የሚያደርግ ዘዴ ነው ማለት። ውድ ቤተሰቦቼ የገንዘብ ስነልቦና ዘዴን ማወቅና መተግበር እንዴት ሀብታም ያደርጋል ልትሉ ትችላላችሁ። ነገር ግን በጣም ቀላል ነው። በየቀኑ 100 ብር ማትረፍ የምትችሉበትን መንገድ ካገኛችሁ ያንን መንገድ 1000 ጊዜ ደግማችሁ ከሰራችሁ 100 ሺህ ብር አገኛችሁ ማለት ነው። 10 ጊዜ ደግማችሁ ሰራችሁ ማለት ደግሞ በሌላ አነጋገር ሚሊዮነር ሆናችሁ ማለት ነው። በመሆኑም ውድ ቤተሰቦቼ የገንዘብ ስነልቦና በደንብ መረዳት አለባችሁ ማለት ነው። ስለዚህ ስራ መስራት ካለባችሁ ከመልፋት ይልቅ መናገኘውን ትንሽም ሆነ ብዙ ገንዘብ በገንዘብ ስነልቦና ዘዴ በማድረግ በትንሽ ድካም በአጭር ጊዜ ውስጥ ህይወታችሁን በመቀየር ሀብታም መሆን ትችላላችሁ ማለት ነው። በመሆኑ ውድ ቤተሰቦቼ የገንዘብ ስነልቦና በደንብ መረዳት አለባችሁ። ስራ ለመስራት ብዙ ከመልፋት ይልቅ የምናገኘውን ትንሽም ሆነ ብዙ ገንዘብ በገንዘብ ስነልቦና ዘዴ የሚደረጉትን በማድረግ ትንሽ ድካም በአጭር ጊዜ ውስጥ ህይወታችሁን መቀየር ትችላላችሁ ማለት ነው። ወይም ሀብታም ትሆናላችሁ ማለት ነው። አራተኛው ብዙ ገንዘብና ሀብታም የምትሆኑበት ጥበብ ወይም ችሎታ የግል ብራንድ ግንባታ ችሎታችሁን ስታዳብሩት ነው።
ውድ ቤተሰቦች የግል ብራንድ ማለት እናንተ በሌላችሁበት ክፍል ውስጥ ስለእናንተ የሚያወሩት መልካም ጥሩ ምግባር አዎንታዊ በሆነ መንገድ የማያወሩት ወሬ ማለት ነው። በአሁኑ ዘመን ደግሞ ትኩረት ማለት ከገንዘብ በላይ እጅግ ውድ ሀብት ነው። ሰዎች የሚያውቋቸው ከሆነ ደግሞ በተለያዩ መንገዶች ገንዘብ የምታገኙባቸው እድሎች ያመቻቹላቸዋል ማለት ነው። እዚህ በግል ብራንድ ግንባታ እንዴት ገንዘብ ማግኘት ትችላለህ፣ እንዴት ሀብታም እንሆናለን ብላችሁ ታስቡ ትችላላችሁ። ነገር ግን አትጨነቁ። እውነታው በጣም ቀላል ነው። በዩቲዩብ በሊንክዲን በቲክቶክ እውቀታችሁን በማካፈል ብዙ ተከታይ ማፍራት ትችላላችሁ። ብዙ ተከታይ ካፈራችሁ ደግሞ የፈለጋችሁን ነገር መሸጥ ትችላላችሁ። ይሄን ሸጣችሁ ማለት ደግሞ የማርኬቲንግ ሰው ሆናችሁ ማለት ነው። በዚህም ኮሚሽን ታገኛላችሁ፣ ማስታወቂያ ትሰራላችሁ። ቀስ እያላችሁ ታዋቂ በሆናችሁ ቁጥር ገንዘብ በራሱ ሰዓት፣ ሀብት በራሱ ሰዓት ወደ እናንተ ይመጣል ማለት ነው። ጥሩ የግል ብራንድ ጥሩ ስም ካላችሁ ማስታወቂያ ሳታወጡ ብዙ ደንበኞች እናንተ ጋር አገልግሎት ለማግኘት እናንተን በባት ይፈልገው ይመጣሉ ማለት ነው። በዚህ በምትፈልጉበት እቃ ደግሞ በምትሸጡበት ገንዘብ ጥሩ የግል ብራንድ ጥሩ ስም ካላችሁ ማስታወቂያ ሳታወጡ ብዙ ደንበኞች የእናንተን አገልግሎት ለማግኘት እናንተን በባት ይፈልገው ይመጣሉ ማለት ነው። በዚህም አጋጣሚ እናንተ የምትፈልጉትን ጋር በመሸጥ በኮሚሽን ብቻ ብዙ ገንዘብ ታገኛላችሁ። ለምትፈልጉትን ሰው ማስታወቂያ በመስራት እጅግ ብዙ ብር ማግኘት ትችላላችሁ ማለት ነው። በአጠቃላይ ጥሩ የግል ብራንድ ስም ካላችሁ ብቻውን ገንዘብ የማተሚያ ማሽን ይሆናችኋል ማለት ነው። ታዲያ እናንተ በዚህ በስማችሁ ብሔር፣ ሃይማኖት፣ ሀብታም፣ ድሃ ሳትሉ ማንንም ሳታስቀይሙ አገልግሎቱን ብቻ በመስጠት በአጭር ጊዜ ውስጥ ሀብታም መሆን ትችላላችሁ ማለት ነው። አምስተኛውና የመጨረሻው ሀብታም የምትሆኑበት ጥበብ ወይም ችሎታ የችግር ፈችነት ስትራቴጂ ችሎታ ሲኖራችሁ ነው። ውድ ቤተሰቦች በአጭር ጊዜ ውስጥ ሚሊዮነር ወይም ቢሊዮነር መሆን ከፈለጋችሁ ለ1 ሚሊዮን ወይም ለ1 ቢሊዮን ሰዎች ችግር መፍትሄ መፈለግ ይኖርባችኋል ማለት ነው። ለምን ካላችሁ ሀብት ሁሉ የችግሮች ሁሉ መፍትሄ ውጤት ስለሆነ ማለት ነው። በመሆኑም በዚህ የገንዘብና የሀብት ማግኛ ዘዴ ውጤታማ ለመሆን ከፈለጋችሁ በህብረተሰቡ ውስጥ ያለን ትልቅ ስቃይና ትልቅ ችግር ከማወቅ ይጀምራል ማለት ነው። ለምሳሌ በአካባቢያችሁ ብዙ የውሃ አቅርቦት ችግር ሊኖርበት ይችላል። ስለዚህ እናንተ ማድረግ ካለባችሁ የውሃ ጉድጓድ በማስቆፈር በማከምና በመሸጥ ከእያንዳንዱ ሰው እንኳን 10 ብር ብታተርፉ በግማሽ ዓመት ውስጥ ሚሊዮን ብር ማግኘት ትችላላችሁ ማለት ነው። በተለይ በዚህ የገንዘብና የሀብት ማግኛ ዘዴ ውስጥ በህብረተሰቡ የሚገኙ ችግሮችን አንድ ባንድ አውቃችሁ ለህብረተሰቡ ልዩና ዘመናዊ አሰራሮችና ለችግሮች መፍትሄ በማቅረብ ህብረተሰቡን እያገለገሉ ማግኘት ስትጀምሩ ሰዎች የሚከፍላችሁ ዋጋ ይጨምራል ማለት ነው። በዚህም ህብረተሰቡ ችግር መፍታት ስትጀምሩ እናንተ እየተከፈላችሁ የምትሰሩ ሳይሆን በነፃ ህብረተሰቡ እንደምታገለግሉት ተመስጋኝ መንግስት ትሆናላችሁ ማለት ነው። በተለይም በዚህ የገንዘብና የሀብት ማግኛ ዘዴ በህብረተሰቡ ውስጥ የሚገኙ ችግሮችን አንድ ባንድ አውቃችሁ ለህብረተሰቡ ልዩና ዘመናዊ አሰራሮችን ለችግሮች መፍትሄ በማቅረብ እያገለገላችሁ ገንዘብ ማግኘት ሲጀምሩ ሰዎች የሚከፍላችሁ ዋጋ ይጨምራል። በዚህም ህብረተሰቡ ችግር መፍታት ሲጀምሩ እናንተ የከፈላችሁ የምትሰሩ ሳይሆን በነፃ ህብረተሰቡን እንደምታገሉ ተመስጋኝ መንግስት ትሆናላችሁ ማለት ነው። በተለይም ደግሞ ተወዳዳሪ የለው የችግሮች መፍትሄ ይዛችሁ ብቅ ካላችሁ ገበያን በሙሉ በመቆጣጠር በአጭር ጊዜ ውስጥ ሚሊዮነር መሆን ትችላላችሁ ማለት ነው። እንግዲህ በዛሬ ፕሮግራማችን ላይ 5 የገንዘብ የሀብት ኮዶች በእጃችን ገብተዋል ማለት ነው። አሁን ሁለት መንገዶች አላችሁ ማለት ነው። አንደኛው ቪዲዮን አይታችሁ እንደተለመደው ወደ ህይወታችሁ መመለስ፣ ሁለተኛው ደግሞ ዛሬውን ይንካብላችሁ አንዱን መርጣችሁ ህይወታችሁ ላይ ለውጥ ማሳየት መጀመር ማለት ነው። አስታውሱ፣ ድህነት የአባቶቻችን ውርስ ሊሆን ይችላል፣ ሀብት ግን የእናንተ ምርጫ ነው። በሚቀጥለው ዓመት የዛሬን ቀን አስታውሳችሁ ምን ነው በጀመርኩ ትላላችሁ ወይ ደግሞ በጥሩ ጊዜ በጀመርኩ ብላችሁ ትደሰታላችሁ። ምርጫው የእናንተ ነው። ይህ ቪዲዮ ህይወታችሁን ከቀየረው ሌላ ሰው ሼር አድርጉት፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፕሮግራሙን ጨርሻለሁ። ቻው፣ መልካም ጊዜ ይሁንላችሁ።